በዚህ ቪዲዮ ዛምፕ ሰርቨር እንዴት ኢንስቶል እንደምናደርግ አሳያችኋለሁ። ስሜ ዝናብ ብርሃኑ እባላለሁ። ወርድፕረስ ዌብሳይቶችን እንዴት ዴቨሎፕ እንደምታደርጉ የማሳያችሁ የዩቲዩብ ቻናሌ ነው። ቤተሰብ መሆናችሁን አትርሱ። ወደ ኮምፒውተራችን ሄደን የዌብ ብራውዘራችንን እንከፍታለን። እኔ ክሮሜን እከፍተዋለሁ። ከከፈተን በኋላ ዛምፕ ብለን ሰርች እናደርገዋለን። ትንሽ ወደታች ወረድ እንልና አፓቼ friends.org በሚለው ላይ ክሊክ እናደርገዋለን። በመቀጠል እዚህ ጋር ቨርዥኖችን መምረጥ የምትችሉበት ነው። ከዛ አሁን ሌተስቱን የዊንዶውስ ስለምጠቀም ማለት ነው እሱን ክሊክ አደርገዋለሁ። ይሄ የሰክሰስ ፔጁን ያሳየኛል። ከዛ ወደ ኋላ ወደ ዋናው ፔጅ መለስና አውቶማቲካሊ ከ5 ሰከንድ በኋላ ራሱ ይጀምራል። እንጠብቀዋለን። ዳውንሎድ እያደረገ ነው፣ እናየዋለን። ከዚህ እንደዚህ ጨርሷል። አሁን ዳውንሎድ ማድረጉን ጨርሷል። ወደ ፋይላችን እንሄድና ዳውንሎድስ ላይ እንገባለን። ከዛ ዛምፕ ዊንዶውስ የ64ን ኢንስታለርን ደብል ክሊክ እናደርገዋለን። ይሄው ጀምሯል። ይሄ ፋይሎችን ሪድ እና ራይት እናደርግ ፐርሚሽን እንዳያስቸግረን ይሄንን አለው እናደርጋለን። ዛምፕ ሰርቨር ኢንስቶል መደረግ ያለበት ሲ ላይ ነው። ኦኬ ላለው ኔክስት፣ አሁንም ኔክስት እንላለን። ኢንስቶል እያደረገ ነው። ኢንስታሌሽንን እስኪጨርስ ትንሽ እንታገሳለን። እኔ ግን ቪዲዮ ላይ ፈጠን አደርገዋለሁ፣ ችግር የለውም ኢዲት ሳደርግ። ከዚህ በኋላ እንደዚህ ይመጣል። ስንጨምር አውቶማቲካሊ ሊጀምር ወይስ አልጀምር ይላል። ፊኒሽ አድርጎ ፓነሉን ኮንትሮል ፓነሉን እንዲከፍት በተናነሽ ብለን እንከፍተዋለን። ይሄን ይመስላል ማለት ነው። አፓቺ ሰርቨሩን ስታርት ለዋለው ሰርቨሩን ማለት ነው። እዚህ ላይ ቢጫ ይሆናል እስኪጀምር፣ ሲጀምር ግን አረንጓዴ መሆኑን ያሳያል። የስቶፕ ምልክቷን ትመጣለች ማለት ነው። ከዚህ በኋላ አሁን ሰርቨራችንን አሁን ደግሞ ይሄ ለዳታቤዝ ነው። ኤምኤስኪኤል ዳታቤዝ ሲኖረን ጊዜ የምንጠቀመው ይሆናል። ግን አሁን አፓቺ ሰርቨሩን መጀመሪያ እየሰራ መሆኑን ቼክ እናደርጋለን። ይሄንን ሚኒማይዝ አድርገውና አይደለም እዚህ ጋር http://localhost ብዬ ኢንተር እለዋለሁ። ይሄ ከመጣላችሁ በትክክል ኢንስቶል አድርጋችኋል ማለት ነው። ካልሆነ ደግሞ በ127.0.0.1 ላይ ቼክ እናደርገዋለን። ሁለቱም ተመሳሳይ ስለሆነ ይሄንንም ከመጣ በትክክል ኢንስቶል ማድረጋችሁ ማረጋገጫ ነው ማለት ነው። ቀጣይ ላይ እንዴት ዛምፕ ሰርቨር ላይ ወርድፕረስን ኢንስቶል እናደርጋለን የሚለውን እናየዋለን። ቤተሰብ መሆናችሁን አትርሱ። ቴንክ ዩ